ዘ አልኬሚስት የተሰኘው መጽሐፍ በዓለማችን ላይ ከ150 ሚሊዮን ኮፒ በላይ የተሸጠ ሲሆን የክፍለ ዘመናችን የባለ ወርቅ ኢዮቤልዩ መጽሐፍም ነው። ዘ አልኬሚስት ደራሲ ፓውሎ ኮኤልሆ። 2 ወራት እያለፈ ሲሄድ አያሌ ደንበኞች ወደ ሱቁ ይጎርፉ ጀመረ። በመደርደሪያው ላይ ለ6 ወራት ከሰራ ወደ ስፔን ተመልሶ እንደገና ሌሎች 16 በጎች ሊገዛ እንደሚችል የግምት ስሌት አስቀመጠ። ከዓመት ባነሰ ጊዜ ውስጥ መንጋውን በእጥፍ ከማሳደጉም ሌላ ከአረቦቹም ጋር ሊነግድ ይችላል። ምክንያቱም አሁን የእነሱን ቋንቋ መናገር ችሏል። ያኔ ጠዋት ገበያ ውስጥ ከነበረበት ጊዜ ጀምሮ ኡሪምና ቱሚሞቹን ከቶውንም ተጠቅሞባቸው አያውቅም። ምክንያቱም መካ ለነጋዴው ሩቅ እንደሆነ ሁሉ ግብፅም አሁን ለእርሱ ልክ የሩቅ ህልም አይነት ነው። በማናቸውም መንገድ በሥራው ደስተኛ እየሆነ ከመምጣቱም ሌላ ታሪፋ አንድ ቀን እንደ ድል አድራጊ ወታደር ከመርከብ ስለሚወርድበት ቀን ብቻ ነበር ሙሉ ጊዜውን በሐሳብ የሚያሳልፈው። የምትፈልገው ምን እንደሆነ ሁሌም ማወቅ አለብህ ሲል ነግሮታል አረጋዊው ንጉሥ። ልጁም ይህን ያውቃል። እናም አሁን ለዚያ እየሰራ ነው። ምናልባት በዚያ በባዕድ አገር መሰቃየቱ፣ ከሌባ ጋር መገናኘቱ የመንጋውን ቁጥር አንዲት ሳንቲም ሳያወጣ በእጥፍ ካሳደገ ምክንያቱ ያ ስውር ሀብት ሊሆን ይችላል። በራሱ የሚኮራ ሰው ነበር። አንዳንድ ጠቃሚ ነገሮችን ተምሯል። የክሪስታል ሸቀጣሸቀጥ እንዴት መደርደር እንዳለበት፣ ስለ ቃላት አልባ ቋንቋ እናም ስለ ገድ ምልክቶች። በአንድ ከቀትር በኋላ ኮረብታው አናት ላይ አንድ ሰው ተመለከተ። ከዚህ የዳገት ጉዞ በኋላ አንዳችም መልካም ነገርን የመጠጫ ቦታ ባለመኖሩ ሲያማርር አዳመጠው። ልጁ የገድ ምልክቶችን ስለተላመዳቸው ወዲያው ገባው። ለምን ወደ ኮረብታው ለሚመጡ ሰዎች ሻይ አንሸጥም አለው ለነጋዴው። በዚህ አካባቢ ብዙ ሰዎች ሻይ ይሸጣሉ እኮ አለ ነጋዴው። እኛ ግን ሻይ በክሪስታል ብርጭቆ መሸጥ እንችላለን። ለዚህም ሰዎች በሻይ ከመዝናናታቸውም በላይ ብርጭቆቹን ለመግዛት ይፈልጋሉ። ውበት ታላቅ አማላይ መሆኑን አውቃለሁ። ነጋዴው አልመለሰለትም። ነገር ግን በዚያ ከቀትር በኋላ ሶላቱን ሲጨርስ ሱቁን ዘግቶ ልጁ ከሱ ጎን እንዲቀመጥና አረቦች የሚጠቀሙበትን እንግዳ ቱቦ ሺሻን እንዲያጋራው ጋበዘው። የምትመለከተው ነገር ምንድነው? ሽማግሌው ነጋዴ ጠየቀ። ቀደም ብዬ ነግሬያለሁ። በጎቼን እንደገና መግዛት እፈልጋለሁ። ይህን ለማድረግም ገንዘብ ማግኘት አለብኝ። ነጋዴው ትንሽ ከሰል አስቀመጠና ሺሻውን በደንብ ማገው። ለ30 ዓመት ያህል ይህ ሱቅ የኔ ነው። ጥራት ያለውን የክሪስታል ሸቀጥ ከሌላው ለይቼ አውቃለሁ። ስለ ክሪስታል መታወቅ ያለበትን ሁሉንም አውቃለሁ። መጠናቸውንና እንዴት ሊሰሩ እንደሚችሉ አውቃለሁ። ሻይ በክሪስታል ብርጭቆ የምናቀርብ ከሆነ ሱቁ እየሰፋ ይመጣል። እናም ያኔ የህይወት መንገዴን መለወጥ ሊኖርብኝ ነው። ደህና። ያ ታዲያ ጥሩ አይደል? ቀደም ብዬ ነገሮችን ባሉበት ሁኔታ ተቀብዬ ስኖር ቆይቻለሁ። ከመምጣት በፊት በዚህ አንድ ቦታ ላይ ምን ያህል ጊዜ እንዳጠፋው እያሰብኩ ነበር። ጓደኞቼ ቦታውን ለቀው ሄደዋል። ከስረውም ይሆናል ወይም በፊት ከነበሩበት በጣም የተሻለ ሆነውም ይሆናል። ያንም ማሰብ ድብርት ውስጥ ይከተኛል። አሁን ያ በጣም መጥፎ እንዳልሆነ ማየት እችላለሁ። ሁልጊዜም ሱቄ ሊኖር የምፈልገው መጠን ነው ያለው። አንዳችም ነገር ለመለወጥ አልፈልግም። ከለውጥ ጋር እንዴት መግባባት እንደሚቻል አላውቅም። ባለመድኩት መንገድ ነው የምኖረው። ልጁ ምን ማለት እንዳለበት አላወቀም። ሽማግሌው ግን ንግግሩን ቀጠለ። አንተ ለኔ እውነተኛ በረከት ነህ። በፊት ያላየሁትን አንድ ነገር ዛሬ ተረዳሁ። የተናቀ እያንዳንዱ ምርቃት እርግማን ነው። ከሕይወት ሀብትና አድማሳትን እንድመለከት እያስገደልከኝ ነው።
አሁን አየኋቸው። እናም አሁን የኔ ይቻላሎች ምን ያህል ብዙ እንደሆኑ አየሁ። አንተ ከመድረስ በፊት ከነበርኩበት የበለጠ መጥፎ ስሜት ሊሰማኝ ይችላል። ምክንያቱም ዳር ማድረስ የሚገቡኝን ነገሮች በማወቅና ላደርጋቸው ባለመፈለጌ። ታሪፍ ውስጥ ለዳቦ ነጋዴው አንዳች ነገር ከመናገር በመቆጠቤ ጥሩ አድርጌያለሁ ሲል ልጁ አሰበ። ፀሐይ መጥለቅ እንደጀመረች ሺሻውን ማጨሳቸውን ቀጠሉ። በአረብኛ እየተጨዋወቱ ስለነበር በራሱ ኩራት ተሰማው። በዓለም ሊያውቀው የሚገባውን ሁሉ በጎቹ ሊያስተምሩት እንደሚችሉ ያሰበበት ጊዜ ነበር። ሆኖም ግን አረብኛን ሊያስተምሩት አልቻሉም። ምናልባትም በዓለም ውስጥ በጎቹ ሊያስተምሩኝ የሚችሉት ሌሎች ነገሮችም ይኖሩ ይሆናል ብሎ አሰበ። በሽማግሌው ነጋዴ ላይ እንዳተኮረ። በእርግጥ እነርሱ ሊያደርጉት የሚፈልጉት ሁሉ መብልና ውሃን መፈለግ ነው። ምናልባትም እነርሱ እኔን ሊያስተምሩኝ ሳይሆን እኔ ከእነርሱ እየተማርኩ ሊሆን ይችላል። ማክቱብ አለ ነጋዴው በመጨረሻ። ምን ማለት ነው? ልጁ ጠየቀ። የዚህን ትርጉም ለማወቅ አረብ ሆነ መፈጠር አለብህ ሲል መለሰ ነጋዴው። እሱማ በእናንተ ቋንቋ የተጻፈ ነው እንደማለት ነው። ነጋዴው የሺሻውን ከሰል ማስቀመጫ እያፈነ በክሪስታል ብርጭቆ ሻይ መሸጥ እንደሚጀምሩ ለልጁ ነገረው። አንዳንድ ጊዜ ወንዙን ለመገደብ ምንም አይነት መንገድ ላይኖር ይችላል። ሰዎች ኮረብታውን ወጥተው ጫፍ ላይ ሲደርሱ ይደክማሉ። ከዚያም ክሪስታል ሱቅ ውስጥ አስደሳች ሻይ ሲቀርብላቸው ያያሉ። ከተዋበ ክሪስታል ብርጭቆ የሚቀርበውን ሻይ ሊጠጡ ወደ ሱቁ መምጣታቸው አይቀርም። ባለቤቴ ይህንን ፍጹም አስበው አታውቅም አለ አንዱ። ከዚያም ጥቂት ብርጭቆዎችን ገዛ። በዚያ ምሽት እንግዶችን እያስተናገደ ነበርና ሻዩ በብርጭቆዎቹ ሲቀርብላቸው ባለው ውበት ሲመሰጡ ልብ ብሏል። አንደኛው ተስተናጋጅ ደግሞ ሽታው ወጥቶ አለመሄዱ ሻዩን ልዩ ያደርገዋል የሚል አስተያየቱን ሰጠ። ሶስተኛው ደግሞ ምሕታታዊ ኃይል ያለው በመሆኑ የክሪስታል ብርጭቆዎችን ለሻይ መጠቀም የምስራቁ ክፍል ባህል ነው አለ። ሳይዘገይ ዜናው በአካባቢው ተሰራጨና በንግድ ውስጥ ጥንታዊ የነበረውን አሁን አዲስ ነገር በመስራት ላይ ያለውን ሱቅ ለማየት አያሌ ሰዎች ኮረብታውን መውጣት ጀመሩ። ሌሎችም ሱቆች ይህንኑ የክሪስታል ብርጭቆ የሻይ አገልግሎት ለመስጠት ተከፈቱ። ይሁንና በኮረብታው አናት ላይ ስላልነበሩ ሊያገኙ የቻሉት ገበያ አነስተኛ ነበር። ቀስ በቀስ ነጋዴው 2 ሰራተኞችን ቀጠረ። ክሪስታል ብርጭቆዎችና ከፍተኛ መጠን ያለው ሻይ ቅጠል ከውጭ ማስገባት ጀመረ። እናም ሱቁ ለአዳዲስ ነገሮች ጉጉት ባላቸው ወንዶችና ሴቶች ይጎበኝ ጀመረ። በዚህ ሁኔታ ወራቶች ነጎዱ። ከመንጋቱ በፊት ልጁ ከእንቅልፉ ነቃ። በአፍሪካ ክፍለ ዓለም ለመጀመሪያ ጊዜ እግሩ ከረገጠበት ጊዜ ጀምሮ 11 ወራት ከ9 ቀን ሞሉት። በተለይ ለዚህ ቀን ተብሎ የተገዛውን ነጭ ሊኖ አረባዊ ልብስ ለብሷል። የጭንቅላቱን ጨርቅ ከግመል ቆዳ በተሰራ ክብ ማስተሳሰሪያ አያይዞ አስቀመጠ። አዲስ ሰንደል ጫማዎቹን ተጫምቶ ደረጃዎቹን በጸጥታ ወረደ። ከተማዋ ገና እንዳንቀላፋች ናት። ለራሱ ሳንድዊች አዘጋጀና በክሪስታል ብርጭቆ ትኩስ ሻይ ጠጣ። ከዚያም በፀሐይ በደመቀው መግቢያ ላይ ተቀምጦ ሺሻውን መማግ ቀጠለ። የበረሃ ጠረን ይዞ የሚመጣውን ነፋስ እያዳመጠ ምንም ሳያስብ ሺሻውን ምጎ ሲጨርስ ከኪሶቹ በአንድ ውስጥ ገባና ያወጣውን ነገር ተመለከተ። የታሰረ ገንዘብ ነበር። 120 በጎችን ለመግዣ የመመለሻ ትኬቱንና
ከአፍሪካ ወደ ሀገሩ ምርቶችን ለማስገባት የሚያስችለውን የንግድ ፍቃድ ለማግኛ በቂ ነው። ነጋዴው ነቅቶ ሱቁን እስኪከፍት ድረስ በትዕግስት ጠበቀው። ከዚያም እንደገና ሻይ ለመጠጣት ወጥተው ሄዱ። ዛሬ ወደ ሀገር ሄዳለሁ አለ ልጁ። በጎቼን ለመግዛት የሚያስፈልገኝን ያህል ብር አለኝ። አንተ ደግሞ መካ ለመሄድ የሚያስፈልገን ያህል ብር አለ። ሽማግሌው ምንም አልተናገረም። ምርቃትህን ልትሰጠኝ ትችላለህን? ሲል ጠየቀው ልጁ። በእርግጥም ረድተኸኛል። ሰውየው አንዳችም ሳይናገር ሻይ ማፍላቱን ቀጠለ። ከዚያም ወደ ልጁ ዞረ። ቆርጬብሃለሁ። በክሪስታል ሱቄ ውስጥ አዲስ ዓለም አመጣህልኝ። ልክ አንተ በጎችን ወደ መግዛቱ እንደማትሄደው እኔም መካ እንደማልሄድ ግን ታውቃለህ። በጎችን ወደ መግዛት እንደማልሄድ ማን ነገረ? ማክቱም አለ የክሪስታል ነጋዴው። እናም ልጁን መረቀው። ልጁ ወደ ክፍሉ ገባና ዕቃዎቹን ሸከፈ። 3 ጆንያዎች ሞሉ። ቤቱን ለቆ ሊሄድ ሲል የክፍሉን ጥግ ተመለከተ። የእረኝነት ቦርሳው ጢቅ ብላ ሞልታለች። ለረጅም ጊዜያት አስቧት አያውቅም ነበር። ከውስጧ ጃኬቱን አውጥቶ ጎዳና ለሚያገኘው ሰዎች ሊሰጠው በማሰብ ላይ ሳለ ድንጋዮቹ ወደ መሬት ወደቁ። ኡሪምና ቱሚም ድንጋዮቹም አረጋዊውን ንጉሥ እንዲያስብ አደረጉት። እሱን ማሰብ ከጀመረበት ጊዜ ጀምሮ ምን ያህል ረጅም ጊዜ እንዳለፈ ማሰቡ አስገረመው። ወደ ዓመት ለሚጠጋ ጊዜ በክብር ወደ ስፔን ሊመልሰው የሚያስችል በቂ ገንዘብ እስኪያጠራቅም ድረስ ከቶንም ስራውን ሳያቋርጥ በመስራት ላይ ነበር። በፍጹም ማለም እንዳታቆም ሲል አረጋዊው ንጉሥ ነግሮት ነበር። የገድ ምልክቶችን ተከተል። ልጁ ኡሪምና ቱሚሞቹን አነሳ። እንደገናም አረጋዊው ንጉሥ ቅርቡ ያለ ያህል እንግዳ ስሜት ተሰማው። ዓመት ያህል በጣም ጠንክሮ ሰርቷልና የገድ ምልክቶቹም ጊዜው የመሄጃ መሆኑን አመላካች ነበሩ። በፊት ሰራ የነበረውን ለመስራት ተመልሼ መሄድ አለብኝ ብሎ አሰበ። ምንም እንኳን በጎቹ አረብኛ ባያስተምሩኝም፣ ሆኖም በጎቹ አንድ ታላቅ ነገር አስተምረውታል። በዚህች ዓለም ውስጥ ሁሉም ሰው የሚገባው ቋንቋ መኖሩን በሱቅ ውስጥ በነበረባቸው ጊዜያት ነገሮችን ለማሻሻል ተጠቅሞባቸዋል። ይህም በፍቅርና በዓላማ ነገሮችን የማጠናቀቅ አንድን ነገር የማመንና የመመኘት እሱንም ፈልጎ የማግኘት የታላቅነት የፍላጎት ቋንቋ ነው። አሁን ታንጀር ለእርሱ ባዕድ ከተማ አይደለችም። ይህን ቦታ ማሸነፍ እንደቻለ ሁሉ ዓለምን ማሸነፍ እንደሚችል ተሰማው። አንድ ነገር በምትፈልግበት ጊዜ መላው ዩኒቨርስ ለአንተ አድልቶ የምትሻውን እንድታገኝ ያሴራል ብሎት ነበር አረጋዊው ንጉሥ። ነገር ግን አረጋዊው ንጉሥ ገንዘቡን በሌባ ስለመቀማቱ ወይንም ስለ ዳር አልባ በረሃዎቹ ወይንም ስለ ህልማቸውን በሚገባ የሚያውቁና እውን ለማድረግ ስለማይፈልጉ ሰዎች አንዳችም ነገር አልነገረውም። ፒራሚዶች የድንጋይ ቁልል እንደሆኑና በጓሮ መስራት የሚችላቸው እንደሆኑ አልነገረውም። ቀደም ብሎ ከነበረ መንጋ የበለጠ መግዛት የሚያስችል በቂ ገንዘብ ካገኘ መግዛት አለብህ ብሎ የነገረውንም ረስቶታል። ልጁ ቦርሳውን አነሳና ከሌሎቹ ዕቃዎች ጋር አስቀመጠው። ደረጃዎቹን ወረደና ነጋዴው ከጥንድ የውጭ አገር ሰዎች ጋር እየጠበቀው ሳለ ሌሎች 2 ደንበኞች ደግሞ በሱቁ ውስጥ ሻይ እየጠጡ ሲንጎራደዱ አገኛቸው። ከቆመበት ቦታ ሆኖ የሽማግሌው ነጋዴ ጸጉር
ከአረጋዊው ንጉሥ ጋር ተመሳሳይ መሆኑን ለመጀመሪያ ጊዜ ተመለከተ። የሚበላው አንዳች ነገር ባልነበረውና የሚሄድበትን ቦታ በሌለበት በዚያ የታንጀር የመጀመሪያ ቀን ያገኘውን የከረሜላ ነጋዴ ፈገግታ አስታወሰ። ደግሞም ያ ፈገግታ ከአረጋዊው ንጉሥ ጋር አንድ አይነት ነበር። ለከዚህ ቦታ እንደነበረና ዱካውን ትቶ እንደሄደ አይነት ተሰማው። ሆኖም ከእነዚህ ሰዎች አንዳቸውም ገና ከሽማግሌው ንጉሥ አልተገናኙም። በሌላ በኩል ደግሞ ዕጣ ፈንታቸውን እውን ለማድረግ የሚጥሩ ሰዎችን ለመርዳት ሁልጊዜ አሉበት ድረስ እንደሚገኝ ነግሮታል። የክሪስታል ሸቀጣሸቀጥ ነጋዴውን ሳይሰናበተው እንኳን ሄደ። እዚያ ከነበሩ ሌሎች ሰዎች ጋር መጫጫው አልፈለገም። አሁን የተማራቸውን ሁሉንም ጥሩ ነገሮችና የተማረበትን ቦታ ሊያጣቸው ነው። አሁን በራሱ የበለጠ የሚተማመን እንደሆነና ዓለምን ሊያሸንፍ እንደሚችል ተሰምቶታል። እንደገና መንገዴን ለመንከባከብ ወደማውቀው መስክ ተመልሼ እሄዳለሁ። ይህንን ያለው በእርግጠኝነት ነበር። ነገር ግን በውሳኔው ደስተኛ አልነበረም። ሕልሙን እውን ለማድረግ ድፍን 1 ዓመት ሰርቷል። እናም ያም ሕልም ደቂቃ በደቂቃ አስፈላጊነቱ እያነሰ መጥቷል። ምናልባትም በእርግጥ የራሱ ሕልም ስላልነበረ በመሆኑ ምክንያት ሊሆን ይችላል ብሎም አስቧል። ማን ያውቃል? ምናልባትም የክሪስታል ነጋዴውን አይነት መሆን የተሻለ ሳይሆን አይቀርም። ፈጽሞ መካ ለመሄድ ያንን እያለሙ እንዲሁ በሕይወት መኖር ይሻላል ሲል እንደገና ራሱን ለማሳመን ሞከረ። የሆነው ሆኖ ኡሪምና ቱሚምን በእጁ ውስጥ ሲይዛቸው የሽማግሌው ንጉሥ ጥንካሬና ፈቃደኝነት ሰረጸበት። በአጋጣሚ ምናልባትም የግድ ምልክት ስለነበረ ይሆን ብሎ አሰበ። ታንጀር በደረሰበት የመጀመሪያ ዕለት ጎራ ብሎበት ወደ ነበረው ቡና ቤት ገባ። ሌባው በዚያ አልነበረም። የቡና ቤቱ ባለቤት አንድ ኩባያ ሻይ አመጣለት። በማው ሜዳ ላይ እረኛ ለመሆንና በጎቼን ለመንከባከብ ተመልሼ እሄዳለሁ በማለት አሰበ። በጎችን እንዴት መንከባከብ እንደሚቻል አውቃለሁ። ምን መደረግ እንዳለበት አልረሳሁትም። ነገር ግን ምናልባትም ወደ ግብጽ ፒራሚዶች የሚሄድ ሌላ እድል ፈጽሞ ላይኖረኝ ይችል ይሆናል። የወርቅ ጥፍጥፍ የደረት ጌጥ ያደረገው ሽማግሌ ስላለፈ ማንነቴን በሚገባ ያውቃል። በትክክልም ንጉሥ ነበር፣ ብልህ ንጉሥ። የአንዳሉሲያ ኮረብታዎች አሁን ካለበት 2 ሰዓታት ብቻ ነው የሚርቁት። ይሁንና በታንጀርና በፒራሚዶች መካከል መላው በረሃ አለ። በእርግጥ ወደ ስውር ሀብቱ 2 ሰዓታትን ያህል ተጠግቷል። 2ቱ ሰዓታት ወደ ድፍን ዓመት የመለጠጣቸው ጉዳይ ግን ምንም ማለት አይደለም። ወደ መንገዴ ለምን ተመልሼ መሄድ እንደፈለጉ አውቃለሁ። በጎቼን እረዳቸዋለሁ። ከዚህ በኋላ ችግር አይሆኑብኝም። ጥሩ ጓደኞች ልንሆን እንችላለን እንጂ። በሌላ በኩል ደግሞ በረሃው ጓደኛ ሊሆን የመቻሉን ነገር አላውቅም። በዚያ ላይ ስውሩን ሀብቴን ለማግኘት በረሃውን የማስሰው ካላገኘሁት መቼም ቢሆን ወደ ቤቴ ተመልሼ እሄዳለሁ። ከሁሉም በላይ ደግሞ የሚያስፈልገኝ በቂ ገንዘብና ጊዜ አለኝ። ታዲያ ለምን አመነታለሁ? በድንገት ከፍተኛ የደስታ ስሜት ተሰማው። መቼም ቢሆን እረኛ ለመሆን ተመልሶ መሄድ ይችላል። ምናልባትም ዓለም ሌላ የተደበቀ ሀብት ሊኖራትም ይችል ይሆናል። ነገር ግን ህልም አለው። ከንጉስም ጋር ተገናኝቷል። ያማናቸውንም ሰው ሊያጋጥመው የሚችል አልነበረም። ከቡና ቤቱ እንደወጣ እቅድ እያቀደ ነበር። ለክሪስታል ሸቀጣሸቀጥ ነጋዴው ዕቃ ከሚያቀርብለት አንዱ የክሪስታል ሸቀጦችን የሚያጓጉዝ ሲራራ መሆኑን አስታወሰ። ኡሪምና ቱሚሙን በእጁ ጨበጣቸው። በሁለቱ ድንጋዮች ምክንያት ወደ ስውር ሀብቱ በድጋሚ በመጓዝ ላይ ነበረ። አረጋዊ ንጉሥ ይህንን ብሎት ነበር።
አንድ ሰው ዕጣ ፈንታውን እውን ሊያደርግ አጥብቆ ሲፈልግ እኔ ዘወትር በአቅራቢያው ነው ያለሁት። ወደ ሸቀጥ አቅራቢያው መጋዘን ሄዶ ፒራሚዶቹ ከዚህ ምን ያህል ሩቅ ቦታ እንዳሉ ጠይቆ ማወቅ ምን ዋጋ ያስከፍላል? እንግሊዛዊው የእንስሳትና የአቧራ ሽታ በሚሸትበት ቤት ውስጥ አግዳሚ ወንበር ላይ ተቀምጧል። ቤቱ በከፊል መጋዘንና ከፊሉ ደግሞ በረት ነው። መጨረሻዬ እንዲህ አይነቱ ቦታ ይሆናል ብዬ በፍጹም አስቤ አላውቅም ነበር ሲል አሰበ። ሰውየው የኬሚካላዊ መጽሔቱን ገጾች እያገለባበጠ ነበረ። 10 ዓመታት በዩኒቨርሲቲ፣ አሁን ደግሞ በረት ውስጥ ነው ያለሁት። እንግሊዛዊው በገድ ምልክቶች ያምናል። መላው ሕይወቱንና የመማሩ ዓላማ የዩኒቨርስን አንድ እውነተኛ ቋንቋ ፈልጎ ማግኘት ላይ ያለመ ነበር። ኤስፔራንቶን ይናገራል። የዓለምን አብይ ሃይማኖቶች በሚገባ ያውቃቸዋል። ነገር ግን ገና አልኬሚስትነት ደረጃ ላይ አልደረሰም። በጣም ታላላቅ ከሆኑት ጥያቄዎች ጀርባ ያለውን እውነት ለመረዳት እብትቡን ፈቷል። ሆኖም ጥናቶች ዘልቀው በመሄድ የማይመለስበት ነጥብ ድረስ ወስደውታል። ከአልኬሚስቶች ጋር ግንኙነት ለመመስረት ተግቶ ሙከራ አድርጓል። አልኬሚስቶች ግን ያልተለመዱ ሰዎች ከመሆናቸውን ባሻገር ስለ ራሳቸው የሚያስቡና ምንጊዜም ሌሎችን ለመርዳት ፈቃደኞች ያልሆኑ ሰዎች ናቸው። ማን ያውቃል? የልዕለ ሥራውን ምስጢር የፈላስፋውን ድንጋይ አስሰው ለማግኘት ያልተሳካላቸው ይሆናሉ። እናም በዚህ ሳቢያ ዕውቀታቸውን ለራሳቸው ብቻ የጠበቁ መሆናቸው አይቀርም። ከዚህ ቀደም ከአባቱ በወረሰው ሀብቱ የፈላስፋውን ድንጋይ በመፈለግ ብዙውን ጊዜውን አጥፍቶታል። በዓለም ታላላቅ ቤተ መጻሕፍት ውስጥ እጅግ ብዙ ጊዜያትን አጥፍቷል። እጅግ በጣም ውስንና ጠቃሚ የአልኬሚ ሥራዎችን ገዝቷል። በአንድ ጽሑፍ ውስጥ ከአያሌ ዓመታት በፊት አንድ ዝነኛ አረብ አልኬሚስት አውሮፓን ጎብኝቶ እንደነበር አንብቧል። ያ ሰው ከ200 ዓመት በላይ ዕድሜ የነበረውና የፈላስፋውን ድንጋይና ሕይወት አርዝሜውን ፈሳሽ ፈልጎ በእጁ ያደረገ እንደነበር ተነግሮታል። በዚህ ጉዳይ እንግሊዛዊው ተመስጦ ነበር። ሆኖም ግን ከበረሃው ጥንተ ቁፋሮ የተመለሰ ጓደኛው ልዩ የአእምሮ ተሰጥኦች ስለነበረው አረብ ባይነግረው ኖሮ እርሱ ከጥንታዊ የጀብድ ታሪኮች አንዱ አድርጎ ነበር የሚወስደው። ጓደኛው በአልፋዩም እንደሚኖር ነግሮታል። ዕድሜው 200 ዓመት እንደሆነና ማናቸውንም ብረት ወደ ወርቅነት መለወጥ እንደሚችል ከብዙ ሰዎች ሰምቷል። እንግሊዛዊው ጉጉቱን ማፈን አልተቻለውም። ግዴታዎቹን ሁሉ ሰርዞ እጅግ ጠቃሚ ናቸው የሚላቸውን መጽሐፍት ሰብስቦ አሁን እዚህ አቧራማና የሚሸት መጋዘን ውስጥ ቁጭ ብሎ ይገኛል። ውጪ ላይ የሰሐራ በረሃን ለማቋረጥ ግዙፍ መጓጓዣ እየተዘጋጀ ነው። ጉዞ በአልፋዩም በኩል ለማለፍ እቅድ ተነድፎለታል። ያንን የተረገመ አልኬሚስት ላገኘው ልጓዝ ነው በማለት አሰበ እንግሊዛዊው። አሁን የእንስሳቱን ጠረን በትንሹ እየተላመደ መጥቷል። ሻንጣዎቹን በግመሎቹ ላይ ይጭን የነበረ አንድ አረብ ገባና እንግሊዙን ሰላምታ አቀረበለት። የት ለመሄድ ነው የተዘጋጀው ሲል ጠየቀው። አረቡ ወደ በረሃው ሲል መለሰ እንግሊዛዊው። ከዚያም ወደ ንባቡ እየተመለሰ በዚህ ጊዜ አንዳችም ጭውውት አልፈለገም። የአልኬሚስቱ ፈተና አይቀሬ በመሆኑ ለዓመታት የተማረውን ሁሉ መከለስ ነበር ያስፈልገው። ወጣቱ አረብም መጽሐፍ አወጣና ማንበብ ጀመረ። የተሻለ የስፓኝ ቋንቋን ይናገር ነበርና ይህ ልጅ አልፋዩም የሚሄድ ከሆነ ሌላ አስፈላጊ ሥራ በማይኖርበት ጊዜ አንድ የሚያወራው ሰው አገኘ ማለት ነው። መጽሐፉ
በስፔን ቋንቋ የተጻፈ ነበር። ጥሩ አጋጣሚ ነው ሲል አሰበ እንግሊዛዊው። ከአረብኛ ያልተለመደ ነው አለ ልጁ መጽሐፉን የሚጀምርበት የቀብር ትዕይንት አንዴ በድጋሚ ለማንበብ እየሞከረ። ይህን መጽሐፍ ለ2 ዓመታት ያህል ለማንበብ ሞክሬያለሁ። ሆኖም ከነዚህ ጥቂት የመጀመሪያ ገጾች በፍጹም አልፌ መሄድ አልቻልኩም። ንባቤን የሚያቋርጠኝ አንዳችም ንጉሥ በሌለበት እንኳ ትኩረቴን መሰብሰብ አልቻልኩም። ስለወሰነው ውሳኔ አሁንም ገና ጥርጣሬ አለው። አንድ ነገር ግን ይገባዋል። ውሳኔ መወሰን የነገሮች ጅማሬ ብቻ እንደሆነ። አንድ ሰው ውሳኔ ሲወስን መጀመሪያ ውሳኔውን ሲያደርግ ከነበረበት አልሟቸው ወደማያውቀው አዳዲስ ቦታዎች ተሸክሞት የሚሄድ ኃይል ማዕበል ውስጥ መዋኘቱ እርግጥ ነው። ስውር ሀብቴን ለመፈለግ በወሰንኩበት ጊዜ በዚያ የክሪስታል ሸቀጣሸቀጥ ሱቅ ውስጥ እሰራለሁ ብዬ አስቤ አላውቅም። ምናልባት ይህ የነጋዴዎች ጉዞ መቀላቀሌ እውን ቢሆንም መዳረሻው ግን ገና ሚስጥር ነው። አጠገቡ እንግሊዛዊው መጽሐፍ ማንበቡን ቀጥሎ ነበር። የወዳጅነት ስሜት የሌለው የሚመስል ሲሆን ልጁ ወደ ውስጥ ሲገባ ሲያየው የተበሳጨ ይመስላል። ምናልባትም ጓደኝነት ሊመሰርቱ ይችሉ ይሆናል። ሆኖም እንግሊዛዊው የጭውውቱን በር ዘግቶታል። ልጁም መጽሐፉን ከፈተ። እንግሊዛዊው የሚያመሳስለው አንዳችም ነገር ማድረግ አልፈለገም። ከኪሱ ኡሪምና ቱሚምን አውጥቶ ከእነርሱ ጋር መጫወት ጀመረ። ኡሪምና ቱሚም! እንግሊዛዊው ጮኸ። በቅጽበት ልጁ መልሶ ኪሱ ከተታቸውና የሚሸጡ አይደሉም አለ። ብዙም ዋጋ የሚያወጡ አይደሉም ሲል መለሰ እንግሊዛዊው። ከመስታወት አለት የተሰሩ ናቸው። በመሬት ውስጥ የነሱን አይነት በሚሊዮን የሚቆጠሩ ይገኛሉ። ስለ ኡሪምና ቱሚም የሚያውቁ ሰዎች ስለ ምንነታቸው ያውቃሉ። በዚህኛው የዓለም ክፍል ይኖራቸው አይኖራቸው ግን አላውቅም። ከአንድ ንጉሥ እንደ ስጦታ የተሰጡኝ ናቸው አለ ልጁ። እንግዳው መልስ አልሰጠውም። በምትኩ ከልጁ ተመሳሳይ የሆኑ 2 ድንጋዮችን ከኪሱ አወጣ። ንጉሥ ነበር ያልከኝ? ጠየቀ እንግዳው። እንደኔ አይነት እረኛን ንጉሥ ሊያደናግረው እንደማይችል አስበ እንደሆነ ገምታለሁ አለ ልጁ ጭውውቱን ለመቋጨት እየፈለገ። በጭራሽ! የቀረው ዓለም ዕውቅና የነፈገውን ንጉሥ ለመጎብኘት እረኞች የመጀመሪያዎቹ ናቸው። ነገሥታት እረኞችን ቢያናግሩ አያስደንቅም። ልጁ ስለምን እያወራው እንደሆነ ላይረዳ ይችላል ብሎ እየፈራ ንግግሩን ቀጠለ። መጽሐፍ ቅዱስ ውስጥ ያለ ታሪክ ነው። ስለ ኡሪምና ቱሚም ያነበብኩትም ተመሳሳይ መጽሐፍ ውስጥ ነው። እነዚህ ድንጋዮች በአምላክ የተፈቀደ ብቸኛ የመተንበያ ኃይል ያላቸው ናቸው። ቀሳውስት በጠፍጣፋ ወርቅ የደረት ጌጣቸው ላይ ይዟቸዋል። ልጁ በድንገት እዚያ መጋዘን ውስጥ መሆኑ አስደሰተው። ምናልባትም ይህም የገድ ምልክት ሊሆን ይችላል አለ እንግሊዙ በከፊል ከፍ ባለ ድምፅ። ስለ ገድ ምልክቶች ማን ነገረ? አለ ልጁ። በዚህ ጊዜ የወሬ ፍላጎቱ እየጨመረ ነበር። በሕይወት ውስጥ ሁሉም የገድ ምልክት ነው አለ እያነበበ የነበረውን መጽሔት እየከደነ። እያንዳንዱን ሰው የረዳ የነበረውን ደግሞም የተረሳውን እያሰስኩ ነው። ለዚህም ነው እዚህ የመጣሁት። ያንን ሁለንተናዊ ቋንቋ የሚያውቅ ሰው ማግኘት አለብኝ። አልኬሚስቱን። በመጋዘኑ ውስጥ የነበረው ጭውውታቸው አለቀና ተቋረጠ። ሁለታችሁ እድለኞች ናችሁ አለ ወፍራሙ አረብ። ወደ አልፋዩም ዛሬ የሚንቀሳቀስ ካራቫን አለ። እኔ ግን ወደ ግብጽ ነው የሚሄደው አለ ልጁ። አልፋዩም ግብጽ ውስጥ እንደሚገኝ የማታውቅ ምን አይነት አረብ ነህ? ያ ጥሩ የዕድል ምልክት ነው አለ
እንግሊዙ ወፍራሙ አረብ ከሄደ በኋላ ብችል እድልና አጋጣሚ ስለሚባሉት ቃላት አንድ ዳጎስ ያለ ኢንሳይክሎፒዲያ አዘጋጅ ነበር። ሁለንተናዊ ቋንቋ በእነዚህ ቃላት ነው የተጻፈው። የመገናኘታችን ጉዳይ አጋጣሚ አይደለም አለው። እንግሊዙ ኡሪምና ቱሚሞቹን በእጁ እንደያዘ ቀጥሎም ልጁ እንደርሱ አልኬሚስቱን ፍለጋ ላይ እንደሆነ ጠየቀው። እኔ የምፈልገው ዋጋ ያለው ታሪካዊ ሴት ነው አለ። ልጁ ይህንም በማለቱ ጸጸት አደረበት። እንግሊዛዊው ግን ለተናገረው ነገር ምንም ቦታ ያልሰጠው መሰለ። እኔም እንደዚያው ነኝ አለ እንግሊዙ። አልኬሚ ምን እንደሆነ እንኳን በፍጹም አላውቅም ሲል ልጁ እየተናገረ የመጋዘኑ አለቃ እንዲወጡ ነገራቸው። እኔ ጉዟችሁ መሪ ነኝ አለ ባለ ጥቁር አይኑ ጺማም ሰው። ይዣቸው ለሚሄደው ለእያንዳንዱ ሰው የሕይወትንና የሞትን ኃይል ያዝኩ ነኝ። በራይቱ እንደ ቀዥባራ ሴት ወይዘሮ አይነት ናት። አንዳንዴም ሰዎችን ወደ እብደት ትነዳለች። ወደ 200 የሚጠጉ ሰዎችና 400 የሚሆኑ ግመሎች፣ ፈረሶች፣ በቅሎችና ወፎች ተሰባስበዋል። በጀማ ውስጥ ሴቶች፣ ሕፃናት በቀበቷቸው ጎራዴ ታጠቁ፣ በትከሻቸው ጠመንጃ አንጠለጠሉ። ጥቂት ወንዶችንም ይዟል። እንግሊዛዊው በአያሌ መጻሕፍት የተሞሉ ብዙ የእጅ ቦርሳዎች ነበሩት። የጉርምርምታ ጩኸት ይሰማ ነበር። መሪው እያስተላለፈው ያለውን መልእክት እያንዳንዱ ሰው እንዲገባው አያሌ ጊዜያት መደጋገም ነበረበት። እዚህ የተለያዩ ሰዎች ያሉ ሲሆን እያንዳንዱም የራሱ አምላክ አለው። እኔ የማገለግለው ብቸኛ አምላክ አላህ ነው። አንዴ በድጋሚ በረሃውን አሸንፎ ለመውጣት የተቻለኝን ሁሉንም ነገር ላደርግ በስሙ ቃል ገባለሁ። እንደዚሁ እናንተ እያንዳንዳችሁና ማናችሁም ምንም ይሁን ምን ትእዛዜን ልታከብሩ በምታምኑበት አምላክ ስም ቃል እንድትገቡልኝ እፈልጋለሁ። በበረሃ ውስጥ አለመታዘዝ ማለት ሞት ነውና። በጀማ ውስጥ ጉርምርምታ ተሰማ። እያንዳንዱ ሰው በሚያመልከው አምላክ ስም በለሆሳስ ቃል ገባ። ልጁ በኢየሱስ ክርስቶስ ስም ማለ። እንግሊዙ አንዳችም አልተነፈሰም። ከሚገባው በላይ በማጉረምረም ረጅም ጊዜ ወሰደ። በተጨማሪም ሰዎች ከአደጋ እንዲታደጋቸው ወደ ሰማያት ጸለዩ። ከዚያም ረጅም የጥሩምባ መቀስቀሻ ተደመጠ። እያንዳንዱ ሰው በራሱ እንስሳ ላይ ወጣ። ልጁና እንግሊዛዊው በገዟቸው ግመሎች ጀርባ ላይ በጥርጣሬ ተቀመጡ።